ፈዓለ የፍዒሉ ያለው ይህንም ሁለተኛ ደረጃ ልጅ ሆነው ባለው የእስቲዕማል ብዛት ፈዓለ የፍዒሉ የበዛ ነው። ሹህራም አለ። በሱ ቀጥሎ ደግሞ ይሄንን ፈዓለ የፍዒሉ ባበቻኒ ካሉ ሆነ ሰርፍዮች የደረበ ድሪቡን አይነት ነው የምትል من الباب الثاني قالوا هنا مثل وهذا الباب والباب الأول والباب الرابع يسمى دعائم الأبواب البلد يا أبواب هلو دعائم متسوس البلد አሁን የተባለው ባብና ባብ الأولና ባብ الثاني ባብ الرابع ማለት ነው። دعائم الأبواب ማለት ምንድነው? መሰረቶቹ ማለት ነው። የማዲውና የሙዳሪው አይን ባለው እክትላፍ ግምት ነው ይሄ የሚባለው። ለምን እክትላፉ የተለያየ መሆኑን የሚያሳየው ምንድነው? መሰረታዊነትን መነሻነትን የሚያሳይ ለምን ማዲው የሙዳሪው ማና የነከፈው ስለሆነ بالتالي ቃሉ የተነከፈ ሆኖ ስለመጣ ምን ይሆናል ማለት ነው። ቃሉ ስለነከፈ ማናው እንደዚህ ነው። አንኮ ነፈረ የንሱሩ ፈለይ ዶራጋ ይድርጉ ፈለይ ባበራቢ እምነት እንደመጣ እንደዚህ ፈለይ ይመጣ አንድ ላይ ሆነም ግን ሌሎች ቀሪዎቹ ሁለቶቹ ግን አንድ አይነት ናቸው። ሶስቶቹ ከዛ ቆየር መውዙኑ ይባልታኔ መውዙኑ ضرب يضرب ያለው ضربه بالصوت ضربه ተለለ ضرب في الارض سافر فيها ይሄ ሌላ እንትን በተሐቂቅ አደም ይደረግል ضرب ያለው موزونه ضرب يضرب وعلامته يكون عين فعله مفتوحا في الماضي ومكسورا في المضارع አሁን እንዳየነው ضرب ማዲላ አይነ ፊዕሉ እንትን መክተፍ ወጭን አይነ ፊዕል فعل فعلنا لا مفعل يታወቃሉ አይደል? ለሶስቶቹ ስማቸውን ምን ሰጣቸው? فعل فعل መጀመሪያ ማለት አይን ቹ አይን ማለት እየተቀራ ያለው ደግሞ የተመረጡት ማናቸው ለመዘኛ فأنا አይን ላም ናቸው። ታዲያ ምልክቱ ምንድነው? አይነ ፊዕሉ መፍትሁና ማዲው ላይ ሙዳሪው ላይ ደግሞ መክሱር ይሆናል። በአራት ሸርጥ ይላሉ። አሁን የተባሉ ለከስር አብቂዎቹ እነማን ናቸው? فعل كلمة ዋውና ያ መሆን አለበት እንደ ወዓደ ይዒዱ ወሰፈ ይሲፉ እንደምትል ወጀበ ይጂቡ ስላለ አይነ ከሊሙ ደግሞ ያ መሆን አለበት። አይነ ከሊሙ ጃአ ይጂኡ ባአ ይቢኡ ለከስር አብቂ ናቸው። እንደዚህ ላመል ከሊሙ እንደዚህ ያ መሆንም ባበሳኒ አድራጊ አታ ይፊ ረማ ይርሚ ስላለ ሙዳፍ ሆኖ ላዚም ከሆነ ግን እንደዚህ ባበሳኒ ነው ምን ትላለህ? ሐነ ይኑ ፈራ ይፊር እነዚህ ነገሮች ይዞ ከመጣ እንትን ትላለህ ማለት ነው። ታዲያ እንግዲህ ዶረበ ድሪቦ የመሰለ ሁሉ እንደጀለሰ ልጅ ያለው በከስራ የታወቀ ነው። አሁን ካልናቸው እንትን ከተባሉት ነው ጃሊብ እንኳን ባይኖረው አሁን ከቆጠናቸው ከአራቶቹ እንደ ዶረበ ድሪቦ የመሰለው ከነዚህ የተመደቡ ነው። እነዚህ ግን አሁን የተቆጠሩት አራቶቹ አስገዳጆች ናቸው ባበሳኝ እንደው ወቢናኡሁ እንደ ቢና الأول ይሄም እንደ አልባብ الأول ባበሳንም ቢና የተደረገው በጋሊብ ለታዲያ ለታዲያ ነው። ቅድም ካልናቸው እንትኖች نعم ምልክቶች አይገኝበታል ማለት ነው። አንደኛው የታዲያቲ غالبا وقد يكون لازم ሊሆን ይችላል። لزوم እና تعدين ማናቸው ነው የተመልባቸው مثال المتعدي نحو ضرب زيد عمرو ምትምቱን جلس زيد ለለው ይለ የሙታዓዲ ዘኛ አይደለ አሁን ያሳለፍነው የላዚሙ نحو جلس زيد ለምን ቢሉስ በሙሉ አካል የሚገኝ ነገር በሙሉ አካል የሚገኝ በጋሊብ ላዚም መሆን ቅድም ለሰለፍን አልባቡ الثالث ሶስተኛው ባብ ከስድስቶቹ ባቦች فعل يفعل ያለው ይሄ በቃል ስላልተለያየ በማዕና ምን ተናላለም ይታየን እንትን የለም አሷላ ዳኢነት የለም ባበሰል عندنا العين الكلمه ما جينا مدرع لي فعل يفعل تلت لي موزونه فتح يفتحه ተባበር ራቢ ያስቀደሙት የለም ምንድነው? ባበር ራቢ ከዳይሞቹ ከተቆጠረ ቢሆን ቁጥሩ ባንድ ላይ እንደሆነ ተብሎ ቁጥሩ ባንድ ላይ ቀደም ተከተል እንዲይዞ እንዲመጣ ነው እንጂ ባበር ራቢ ነው በመዘግየት ያለበት መቀደም ያለበት። ለምን ዳኢሞቹ ባንድ ላይ እንደሆኑ ዳኢሞቹ የዚህ ስድስት አንድ ተሰለፍ ነው ዳኢም ይባላሉ። ማዲና ሙዳሪዑ አይነ ከሊም ሐረካቸው ስለሚለያዩ በማዕና የሚለያዩ ያሉ ተብሎ ተንከስሩ አይደለ? ይሄ ግን አንድ አይነት ነው። يهدى فتح يفتح منه وعلامته يكون عين فعله مفتوحا في الماضي والمضارع ሁለቱም ላይ بشرط أن يكون عين فعله أو لامه بشرط أن يكون عين فعله أو لامه واحدا من حروف الحق حروف الحق በመባል የሚታወቁት አንድ ይሆን አለበት ወይ አይነ ከሊሙ ወይ ላም ከሊሙ በጋሊብ እንግዲህ የሚሆነው ባብ الثالث
ሁለቱ ለፍት ይሆናል። ወይ ሲተቱን አልሐኡ ወልኻኡ ወልዐይኑ ወልገይኑ ወልሃኡ ወልሐምዘቱ እነዚህ ይገኙበታል። በስተዕማል ግን ይሄን ነክሮ የሚመጣበት አጋጣሚ ይኖራል። ወይ አይኑ ከልሙ ወይ ላም ከልሙ ከሁለት ከስድስቶች አንድ ሆኖ እያለ ይሄን ነክሮ የሚመጣበት አጋጣሚ አለ። እንደ ባበላ ወይ ማለት ሷራ ከስሩኩ አሁን ሷራ ከ ምንድን ነው አርፋ ምን ሐርፍ ሀቃታ የለ ምን መሆን ነበረበት? ባበሳሽ ነው አለበት። ምን ሊባል ያስራሁ መሆን ነበረበት አይደል? ሷራ ከ ያስራሁ እንደ ፈታህ መሆን ነበረበት። ፈታህ ያፍታሁ ያናሁን ታውን ፈታ ያደረግነው አይነከ ላመልከ ሊሙሐ ነው ብለን አይደል? ከወረፈ ሐልቆቹ ኻኡም እኮ ከሆነ ፈታህ ያፍታሁ ሷራ ከ ያስራሁ መሆን ነበረበት። ግን አልተባለም። በስተዕማል ከዚህ ለቆ የመጣበት አጋጣሚ አለ። የስተዕማል ሹህራም ደግሞ ከዚህ ቀን ሊያወጣ ይችላል። የሰዎች አገላገላቸው በጣም የታወቀ ሆኖ ይገኛል። ይሄን ነክቶ በዛው እንገለግለው። ግን እኛ የሰዎችን እስትዕማል ካላወቅን አሁን የተባለው ምልክት ይዞ ከመጣ ባበል ስንት ነው የምናደርገው? ሳሊስ ነው ይሄን የሰዎችን ስላላወቅን ይሄ ምልክት አለው የምናነበው ፋሊ ፋሉ ብለን ፋሊ ፋሉ ብለን የምናነበው አየኩን አይነ ፊዕሊሂ ነው ሱሐን ፊልማዲ ወልሙዳሪ ፈት ያደረጉት ታዲያ ለኺፋ ነው ይላል። ሑሩፍ አልሐቅ ክብደት አላቸው። ፈት ደግሞ ቅለት አለው ካረጋ ሁሉ አኸፈት ሐረካ ነው። አሁን የዚህኛው ክብደት በዚህኛው ቅለት እንዲጣጣ ነው ፈት የተደረገው ይላል። መቼም ለኛ ባናቀም ለአጅሞቹ ለአረቦቹ ይከብዳል ይላል። ምን ሑሩፍ አልሐቂ እንግዲህ አንደኛው ከተገኘበት አሁን የተባለው ይይዛል። ግን ሶስት ሸርጥ ያስፈልገዋል ያሉ ይሄን የፈተየበት ነው ቆጡ فلهم يدبلي وانهم لطوبنا معين فلهم يدبلي وانهم لطوبنا معين قد التعدية قالنا وقد يحصل لازم ايوه لازم يعني من التعدية من هنا بغالب عند باب الثاني النباب الاول ولكن متعدية اللي اتم يشيلها فتح يبطه الا فتح الله عليه تلالكم فتح الله عليه فتحه الله تلال فتحه متعدية كنت نعمل ايه نوقع لي انت كمال ሐ ስለሚቀጥልበት የማይበላሽ ከሆነ መስደር ሳይሆን ሙተዓዲ ነው። ምን ትላለህ? ፈተሐ አልበይተ ትላለህ። ፈተሐ ኪታበ ትላለህ። ላዚም ሊሆን ይችላል። ለምሳሌ ፈተሐ ዘይድ አልባብ ባባ ከፈት የሚደረገው ባብ ነው። ፈተሐ ዘይድን አልባበ ትላለህ። ወሚካሩ ላዚም ዘሀበ ዘይድ ዘሀበ ይዝሀቡ ባብ ሳሊስ ዘሀበ ይዝሀቡ ባብ ሳሊስ ለምንድን عين الكلمة أحد عرف الحكم وتستعملوا اسم زي ما ذهب يذهب ذهب تلالو لأنه مهير يبال مكتسب على فهمه مهير يكون يستعمل بمولو أكلكم سوكو يعلم مولو أكله هيد سويو هيد عدلهم خجلكو هيد كم شرق أمتو كم شهيد بالتالي لازم يتنمون ذهب يبال هذه الأبواب الثلاثة التي مرت تعتبر بابا واحدا باعتبار الماضي فافهم لأن جميعها على وزن فعل والباب الرابع والسادس باب واحد باعتبار الماضي والباب الخامس باب واحد وبهذا الاعتبار كانت أوزان الثلاثي المجرد ثلاثة أبواب فقط ستتدرجوا للزان معدوم بمادي كل يسهل فيه أنت لسا أبا أنا متعلم منك ወአባ ያባ ሻዙን ከዚህ በላይ ወጥቶ ነበር። አባ ያባ ከሁሉ ፈልሐቅ አንዱ ሳይገኝበት ባብ ሳሊስ ነው መጥቷል። ይሄ ሻዝ ነው ትላለች እኮ ነበር እንትና ቢና ግን ይሄን ሹዙዝ ታዲያ ቁርአን ላይ ያለው እንኳን ቢሆን ሹዙዝ አይነቱ ብዙ ስለሆነ እንትን አይባልም። ከቁርአን ጋር የሚተላል የለም። አንደኛው ቂያስ የነከፈ ነው። እስቲዕማሉ ላይ እንትን ሳይል ችግር የለውም። እንደ ቀዋድና ሰውየድ እንደሚባል استحوذ ይሄ استعماله والقرآن لا يمال استحوذ عليهم شيطان مسلم አይደለም የእስቲዕማል ሳይሆን የቂያስ ነው። ቂያስ መሆን የነበረበት ሲነቅፍ አንድ ሻዝ ይሉታል። ሌላኛው ደግሞ እስቲዕማል ነቅፎ ከቂያስ ጋር የሚስማማል እንደ ዶረበ ይድሩ አይደለ ዶረበ ይድሩ መሰለ እስቲዕማል ላይ የለም። ቂያስ ግን አስኪል ነበር አይደለ እነዚህ ተቀባይነት አላቸው። የመጀመሪያው ዶረበ ይድሩ እንደምትታይ አይደለ መቅቡሎች ናቸው። ሶስተኛው ደግሞ ሁለቱም የነቀፈ ነው። ይሄ እንትን አይደል ቁርአን ላይ ይገኝ አይገኝም። የመጀመሪያው ግን ሊገኝ ይችላል። ኢጣሊያን አባይ ያለው ማንን ነው የነቀፈው? ቂያስን ነው የነቀፈው። እስቲዕማሉ አለሞ ችግር የለውም እንጂ ቁርአን ላይ ያለው ሻዝ ነው እንዳንል። አልባቡ ራቢዑ አራተኛው
አንነካም።